አሟሟቴን አሳምረው ብሎ መጸለይ ትልቅ ጸሎት ነው። ሰው ጅማሬው አምሮ ፍጻሜው ካላማረ ምን ይጠቅመዋል? በመንፈስ ጀምሮ በሥጋ መጨረስ፣ በቅድስና ወጥኖ በኃጢአት መደምደም፣ በጽድቅ ተነስቶ በኩነኔ መቋጨት አለመታደል ብቻ ሳይሆን ወደ ዘላለማዊ እሳት የሚጨምር እኩይ ተግባርም ጭምር ነው። በርካቶች ጉዟቸውን በጠባቧ መንገድ ጀምረው ወደ ሰፊው ጎዳና ተሸጋግረዋል። አንዳንዶችም ከኢየሩሳሌም ተነስተው ተሰሎንቄን መርጠው ቀርተዋል። ገሚሶቹም ከቤተ መቅደስ ይልቅ ቤተ ጣዖትንና አዳራሽን መዳረሻቸው አድርገዋል። ሀብትና ስልጣንን፣ ክብርና ዝናን፣ ጭፈራና ዝሙትን መርጠው ከቀጥተኛዋ መንገድ ያፈነገጡ ሰዎች ቁጥርም ጥቂት የሚሰኝ አይደለም። ይህ ቀራንዮ ሚዲያ ነው። በሚዲያችን የቅድስት ቤተክርስቲያናችን ልዩ ልዩ መርሃ ግብራት አምረውና ደምቀው ይቀርባሉ። እርሶም ቀራንዮ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን ወደ ዛሬው መሰናዷችን አመራን። ከቅድስና ወደ ዝሙት። መልካምነትና ደግነትን የወረሰችው ከእናትና አባቷ ነው። ወላጆቿ መልካም ሥራን በመስራት የተጠመዱ፣ የተራበን የሚያበሉ፣ የታረዘን የሚያለብሱ፣ የታሰረን የሚጠይቁ ዕንቁ የቅድስት ቤተክርስቲያን ፍሬዎች ናቸው። በምድረ ግብፅ የነሱ መልካምነት ይወሳል። አላፊ አግዳሚውን እንግዳ አድርገው የሚያስተናግዱ የአባታችን የአብርሃምን ኑሮ ተመልክተው በእምነት የሚመስሉ ድንቅ ጥንዶች ናቸው። መልካም ዛፍ መልካም ፍሬን ያፈራልና እነዚህ ደጋግ ባለትዳሮች ደገኛ ልጅን ወልደው በቅድስት ቤተክርስቲያን ምግባር ኮትኩተው አሳደጉ። ከዚያም በኋላ ዕረፍተ ሕይወት ገደባቸውና ወደማይቀርበት ዘላለማዊ ቤታቸው ተጓዙ። በጥበብና በክርስትናዊ ሕይወት ያሳደጓት ደገኛ ልጃቸውም ከወላጆቿ ስታይ ያደገችውን በጎ ምግባር ለማስቀጠል በማሰብ ሙሉ እሷነቷን ለመንፈስ ቅዱስ ማደሪያነት አሳልፋ በመስጠት ሌት ተቀን ትጾምና ትጸልይ ነበር። ታዲያ ይህቺ ደገኛ ሴት ማናት? ከቅድስና ሕይወት ወደ ዝሙትስ እንዴት ተሸጋገረች? ፍጻሜዋስ ከምን ደረሰ? እናታችን ቅድስት አትናስያ። ቅድስት አትናስያ እናትና አባቷ ከሞቱ በኋላ የተቸገሩትን እየረዳች፣ ያዘኑትን እያጽናናች፣ የደከሙትንም እያበረታች በሰውና በእግዚአብሔር ፊት ምስጉን ሆና ትኖር ነበር። ደጃፏን ረግጦ ሳይበላና ሳይጠጣ የወጣ ሰው ማን ነው? የሕፃናት ፍቅር የአዋቂ ምርቃትስ መች ተለይቷት ያውቃል ቢሉ ምላሹ ተለይቷት አያውቅም ነው። አትናስያ መልካም ሥራዋ በቤቷ ጣራ ስር ተወስኖ የቀረ አልነበረም። ገዳማውያን አባቶችና እናቶችን በመጎብኘትም ቢሆን እሷን የሚስተካከላት ሰው አልነበረም። ለተልእኮ እግዚአብሔር ከገዳም ገዳም ከባዕት ባዕት የሚፋጠኑትን አባቶችም ጭምር ቤቷ እያሳደረች እንደ መበለቷ ሴት በረከትን ትቋደስ ነበር። ገዳማውያን አበውና አንስትም በመልካም ሥራዋ አብዝተው ይወዷትና በጸሎታቸው ሁሉም ያስቧት ነበር። ፍጹም በሆነ የቅድስት ቤተክርስቲያን ልጅነት ትኖር የነበረችው አትናስያ ግን ከዳቢሎስ ፈተናና ከሥጋ መሻት ፍጹም የራቀች አልነበረችም። የሐሳብ ኃጢአቷ አድጎ የንግግር ኃጢአቷም ጎልምሶ የተግባር ኃጢአቷም ተዋህዷት የልማድ በመሆን ካደገችበት ቀና መንገድ ከኖረችበት የቅድስና ሕይወት ቀስ በቀስ አስኮበለላት። አትናስያ የክርስቶስን ስም ጦርና ጋሻ ቃለ እግዚአብሔርንም የሕይወታቸው መዳረሻ ያደረጉ አባቶችንና እናቶችን በቤቷ እንዳላስተናገደች
ቀን ሲከፋባት የኃጢአትን ጥሩር አጥልቀው የክፋትን ሰራዊት ያሰለፉ እኩያን ሰዎችን ከኩይ ሐሳባቸው ጋር በቤቷ ታስተናግድ ጀመር። መልካሙ የካህናት መዓዛ ከቤቷ እየራቀ የኃጢአት ክርፋት ቤቷን አወከው። በበረከት የተሞላው ጎጆዋ በመርገም ተጥለቀለቀ። የተዘመረበት ማረፊያዋ ተጨፈረበት። እግዚአብሔር የተወደሰበት እልፍኝ ዲያብሎስ ተወሳበት። ድንግል ማርያም ያረፈችበት ቅጽር ዘንዶው ፈነጨበት። ጸጋ እግዚአብሔር ርቋት ሐሳበ ዲያብሎስ ቀረባት። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ እንዲል መዝሙረኛው። እሷ ግን ምስጉንነቷን ወደ ጎን አድርጋ በክፎች ምክር ተጠመደች፣ በኃጢአተኞችም መንገድ ተመላለሰች፣ የዋዘኞችን ወንበርም ዙፋኗ አደረገች። ውበትም ሐሰት ነው ደምግባትም ከንቱ የሚለውን ቃል እግዚአብሔር ወደ ኋላ አድርጋ በመልኳና በቁመናዋ ተመጻደቀች። መንፈስ ቅዱስ ያድርበት የነበረው ቤቷ ዲያብሎስ ሰፍሮበት የዝሙት ቤት ሆነ። እርሷም በመልኳና በቁመናዋ ወንዶችን እያባበለች በዝሙት ተግባር ተሰማራች። ይህ እኩይ ምግባሯም ከከተማው አልፎ ገዳመ አስቄጥስ ውስጥ የሚኖሩ መነኮሳት ጋር ደረሰ። ትናንትና በቤቷ ያስተናገደቻቸው መልካምነትን ከእናትና አባቷ ወርሳ እሷነቷን ለእግዚአብሔር አሳልፋ የሰጠችው የትናንቷ አትናስያ ዛሬ መልክና ቁመናዋን ተማምና በዝሙት ሥራ ላይ መሰማራቷ የመነኮሳቱን ልቦና ሰበረ። የትናንትና ቀናኢ ማንነቷን የሚያውቁት የአስቄጥስ ገዳም አባቶች ወደ ቀድሞ ክብሯ ይመልሷት ዘንድ ተሰባስበው መከሩ። ሆኖም ግን አትናስያን ወደ ቀድሞ ክብሯ ለመመለስ ከገዳመ አስቄጥስ በመነሳት በረሃና ጫካውን አቀበትና ቁልቁለቱን በማቆራረጥ በእግር 65 ኪሎ ሜትሮችን መጓዝ የግድ አስፈላጊ ነበር። ታዲያ 100 በግ ያለው ከነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ለመፈለግ የማይሄድ ከናንተ ማን ነው እንዲል ጌታችን። እነዚህ ቅዱሳን አባቶችም አትናስያን መክረውና ገስጸው እንዲያመጧት ታላቁን የመታዘዝ አባት ደረቅ በትርን አለምላሚውን ቅዱስ አባ ዮሐንስ ሐጺርን ለዚህ ተልኮ መረጡ። እነዚያም የገዳሙ አረጋውያን መነኮሳት አባ ዮሐንስ ሐጺርን ጠርተዋቸው ስለ አትናስያ ነገሯቸው። ወደ እርሷ ሄደው ነፍሷን ያድኑ ዘንድም ለመኗቸው። አባ ዮሐንስም ትእዛዛቸውን ተቀበሉ። በጸሎታቸው እንዲረዷቸው አሳስበውም አስቸጋሪውን የበረሃ ጉዞ ሊያያዙት ተነሱ። ከረጅሙ የበረሃ ጉዞ በኋላ አትናስያ ወዳለችበት ቤት ደረሱ። ከቤቷም ሄደው እንግዳ ተቀባዩን ለእመቤትሽ ስለኔ ንገሪያት በማለት እንድታገናኛቸው ጠየቋት። እንግዳ ተቀባዩም ወደ እመቤቷ ሄዳ የእንግዳውን መልእክት ነገረቻት። አትናስያም መልእክቱን በሰማች ጊዜ እንደተለመደው ፈቃደ ሥጋዋን ለመፈጸም የመጣ ሰው መስሏት ሰውነቷን አሰናርታ ካልጋዋ ላይ ሆና የመጣውን እንግዳ አስጠራች። አባ ዮሐንስም በሞት ጥላ ውስጥ ብሄድም እንኳን ክፉን አልፈራም፣ አንተ ከኔ ጋር ነህ እያሉ ወደ መኝታ ክፍሏ ገቡ። ሰውነቷን ለዝሙት አሰናርታ መዓዛው ያማረ ሽቶ ተቀብታ ጠበቀቻቸው። ቀረብ ብለው አልጋዋ ላይ እንዲቀመጡም ጋበዘቻቸው። እሳቸውም ተቀመጡና ስቅስቅ ብለው አለቀሱ። የትናንትና ማንነቷን ያውቁ የነበሩት አባ ዮሐንስ ባዩት ነገር ልባቸው በሐዘን ተሞላ።
ትናንትና አባቶች ሲገቡ ዝቅ ብላ ጉልበት ስማና እግር አጥባ ታስተናግድ የነበረችው ደገኛዋ ሴት ዛሬ ሰውነቷን ለዝሙት አሰናርታ ጠበቀቻቸው። ለቅሷቸውን ባየችና በሰማች ጊዜም ደንግጣ ለምን እንደሚያለቅሱ ጠየቀቻቸው። እሳቸውም አትናስያ ሆይ ሰይጣን እላይሽ ላይ ሰፍሮ ሲጫወትብሽ አየሁኝ። ክብር ምስጋና ይግባውና ጌታዬ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽን ትተሽ ወደ ጥፋት ሥራ ተመልሰሻልና አምላክሽ አዝኖብሻል። በአስቄጥስ ገዳም ያሉ አባቶችም ስላንቺ አብዝተው አዝነዋል አሏት። አትናስያም የአባ ዮሐንስን ንግግር ስትሰማ በሰራችው ሥራ አዘነች። እናም እያለቀሰች ምን ይሻለኛል በማለት ጠየቀቻቸው። አባ ዮሐንስ አጺርም የእግዚአብሔርን መሐሪነትና ቸርነት ነገሯት። በእርጋታ እየመከሩ ካስተማሯት በኋላም ንስሐ ግቢ አሏት። እሷም የኃጢአቷን ብዛት የበደሏን ታላቅነት ስታስበው እግዚአብሔር ይቀበለኛልን ስትል ጠየቀቻቸው። እሳቸውም የእግዚአብሔርን ይቅርባይነትና መሐሪነት አስረዷት። ከዚህ በኋላም አትናስያ ከዚህ የኃጢአት ሸለቆ ወጥታ ወደ ቀደመ ፍቅሯና በጎ ምግባሯ መመለስን አጥብቃ ፈለገች። ከአባ ዮሐንስ ምክር በኋላም ዓለም ኃላፊ መሆኗን ተገንዝባ ዘላለማዊን ሕይወት መርጣለችና ለመመለስ አላቅማማችም። ቤት ንብረቷን ለማሰብ ወደ ኋላም አላለችም። ወደምትሄዱበት ከእርሶ ጋር ውሰዱኝ ስትል ለመነቻቸው። እሳቸውም ፈቃደ እግዚአብሔርን ጠይቀው በደስታ ነይ ተከተይኝ አሏት። ወርቅና አልማዝ ጌጦችን አልፈለገችም። ልብሶቿን አልመረጠችም። ከገንዘቧ ምንም አልያዘችም። ያን ጊዜውኑ ፈጥና ተነስታ አባ ዮሐንስን ተከተለቻቸው። ከዚያም ወደ አስቄጥስ ገዳም ሲጓዙ መሸባቸውና ለማደር ወደ አንድ ጫካ ውስጥ ገቡ። በዚያም ለእርሷ መኝታ የሚሆን ቦታን አዘጋጅተውላት እስኪነጋ በዚህ አረፍ ብለሽ ተኚ፣ እኔም ወደዚያ እሆናለሁ አሏት። ይህንንም ብለው ከእርሷ ራቅ በማለት እየጸለዩ ቆዩ። አባ ዮሐንስ በሌሊቱ እኩሌታ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ተመለከቱ። የእግዚአብሔርን መላእክት የከበረች ነፍሷን ተሸክመው ሲወጡ በአድናቆት አዩ። በነጋም ጊዜ ወደ አትናስያ ሲሄዱ አርፋም አገኟት። አብዝተውም አዘኑ። ስለ እርሷም ይገልጥላቸው ዘንድ እየሰገዱ ወደ እግዚአብሔር ለመኑ። እንዲህ የሚል መልእክትም ደረሳቸው። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል አላቸው። አባ ዮሐንስ ይህን እንደሰሙ የአትናስያን ነፍስ መዳን ተረድተው በሐሴት ወደ ገዳመ አስቄጥስ ሄዱ። ለአረጋውያን የሆነውን ሁሉ ነገሯቸው። ቅዱሳን አባቶች አባ ዮሐንስ እንዳዩት ሁሉ እነርሱም ማየታቸውን ነገሯቸው። በአንድነትም ሆነው የኃጢአተኛን ወደ ንስሐ መመለሱን እንጂ ሞቱን የማይሻ እግዚአብሔር ይመስገን በማለት እግዚአብሔርን አመሰገኑ። የእናታችን የቅድስት አትናስያ ረድኤት በረከት አይለየን። ዕድሜ ለንስሐ ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።